ሰላም ፋሚሊያን እንዴት ከረማችሁ? ሳምንቱ እንዴት አለፈ? ምርጥ እንደነበረ ተስፋ አደርጋለሁ። ዛሬ የምንገኘው ከንቲባ ቢተወደድ ወልደ ጻዲቅ መታሰቢያ የህዝብ መናፈሻ ነው። ምን አሪፍ ነገሮች አሉ፣ ምን አዳዲስ ነገሮች አሉ የሚሉትን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የምንለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የኖቲፊኬሽን በተኗን ኦን አድርጉ። ቪዲዮውን ከወደዳችሁት ደግሞ ለወዳጅ ዘመድ ለቤተሰብ ሼር አድርጉ። ያላችሁን ሐሳብ ደግሞ ኮመንት ላይ አድርጉ። እዚህና እዚህ ሂድ፣ እዚህ አሪፍ ነገር አለ፣ እዚህ አዳዲስ ነገር አለ ብታሳየን የምትሉትን ደግሞ ኮመንት ላይ አድርጉ። በተቻለ መጠን እኔ ለመስራት እሞክራለሁ። አብረን እንሂድ። እዚህ ጋር እንግዲህ እንደምትመለከቱት አሪፍ የሆነ ፋውንቴን አለ። እኛ አጋጣሚ በጠዋት ስለመጣን አልተከፈተም። ፋውንቴን ይነሳል እዚህ ጋር ለፎቶ ሹቲንግ፣ ለሰርግ፣ ለተለያዩ ፕሮግራሞች ቦታው ክፍት ነው። ምርጥና ያማረ ቦታ ነው። እንቀጥል እስኪ ወደ ሌላ ደግሞ እዚህ ጋር እንደምታዩት ፉትሳል ሜዳ አላቸው። እንግዲህ ኳስ ቅዳሜና እሑድም ማታ ላይ መጫወት ይቻላል። የሚያምር ቦታ ነው። ዝናብም እንትን አይለውም። በክረምትም በበጋም የሚያጫውት ቦታ ነው። በጣም የሚያምር ቦታ ነው። እስኪ ወደ ውስጥ ገብተን ደግሞ ሌላ ያሉትን ነገሮች ቦታው ግን በጣም ያምራል። ለመናፈሻነት፣ ለፎቶ ሹቲንግነት በጣም የሚያምር ቦታ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም አሪፍ ነው። በዛ ላይ ከተማ ውስጥ ነው። በጣም ቅርብ ቦታ ማለት ነው። ግራ ቀኝ ነፋሻ ነገር እያያችሁ ምርጥ ንፋስ እየወሰዳችሁ ሪላክስ ማድረግ ትችላላችሁ። በጣም የሚያምር ቦታ ነው። እኔ ስለሚመቸኝ ነው። አረንጓዴ ነገር፣ ጸጥ ያለ ሰላም ያለው ነገር ስለሚመቸኝ ነው። እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የኖቲፊኬሽን በተኗን ኦን አድርጉ። ከተማ ውስጥም ከከተማ ውጭም ያሉ ቦታዎችን እየዞርኩኝ አሳያችኋለሁ። አብራችሁኝ ቤተሰብ ሆናችሁ እንደምትዞሩ ተስፋ አደርጋለሁ። ይመቻችሁ። ሌላው እንግዲህ መናፈሻ ውስጥ የምታገኙት ነገር እቺን ትንሿን ሱቅ ነው። ፋስት ፉዶች አሏት፣ ስናክ ነገሮች አሏት፣ ውሃ፣ ለስላሳ፣ የተለያዩ መጠጦች አሉ። እንግዲህ ግቢ ውስጥ ዘና ፈታ ስትሉ ያው የተለመደ ነገር ስለሆነ እንደዚህ አይነት ነገር ብትጠቀሙ አሪፍ ነው። አመሰግናለሁ። የተለያዩ ነገሮች አሉት። እስቲ ወደ ሌላው ደግሞ እንቀጥላለን። አንድ ለኔ አንድ ለካሜራማኒ። በጣም የሚያምር ደግሞ እቺን ደረጃ ወጣ ብላችሁ ማለት ነው ትኩስ ነገር የምትፈልጉ ከሆነ ካፌ አለላችሁ ማለት ነው። እዚህ ጋር ካፌው ላይ የተለያየ አገልግሎት ታገኛላችሁ። ፋስት ፉዶች፣ ኩኪሶች፣ ኬኮች፣ አስፈላጊ ነገሮች የምትሉትን እዚህ ጋር ታገኛላችሁ ማለት ነው። ቆንጆ ነገር እቺ ቆንጆ ጥላ መርጣችሁ አረፍ ማለት ከፈለጋችሁ ደግሞ እዚህ ካፌዋ ዙሪያ ይኸው እንደዚህ እንደምታዩት ፍራሾችና ምንጣፎች ተዘጋጅተውላችኋል። እሷ ላይ አረፍ ብላችሁ ማንበብም የፈለጋችሁትን ነገር ማድረግ ትችላላችሁ። በጣም ምርጥ ነው። የሚያዳብረኝ እንግዲህ የሚያጫውት ካሜራማኑ እየቀረጸ ነው።
ያው እንግዲህ ብዙ ባልችልም አይገባኝም። ቼዝ በጣም ከባድ ነው፣ ጭንቅላት ይጠይቃል ይላሉ። አሁን ልክ እንደሚጫወት ሰው ነው አክት ማድረግ። ካፌ ውስጥ ቁጭ ብላችሁ እንግዲህ ከደበራችሁ እቺ የሙዚቃ መሳሪያ አለች። አሁን እንዳሳየዋችሁ ቆንጆ ሙዚቃ እየተጫወታችሁ መመሰጥ ትችላላችሁ። ይቅርብ ግን በጣም ባይኔ ስላየዋት በጣም ተመችታኛለች። ካፌ ውስጥ ቁጭ ብላችሁ ቼዝ አለ። ለሁለት ለሶስት ከመጣችሁ ቼዝ መጫወት ትችላላችሁ። እዚህ ጋር ዶሚኖ አለ። ቆይ ላሳያችሁ። ያው እንደምታዩት እዚህ ጋር ዶሚኖ አለ። ዶሚኖ መጫወት ትችላላችሁ። ካርታ አለ። እዛ ጋር ካርታ መጫወት ትችላላችሁ። በጣም እኔ ግን የወደድኳት እቺን ነው። በጣም ደስ የምትል ነች፣ ግን በጣም ትመስጣለች። ሌላ መጫወት የምትፈልጉ ከሆነ እዚህ ጋር ቴኒስ አለ። ቴኒሱን ይዛችሁ ወጣችሁ እዛ ሜዳ ላይ መጫወት ትችላላችሁ። ሌላ አገልግሎት እንግዲህ ለሴቶች የሚሆን እዚህ ጋር የተለያዩ የጆሮ ጌጦች ይሸጣሉ። በተጨማሪም ፋስት ፉዶች አሏቸው። ቦታው በጣም የሚያምር ነገር ነው፣ አሪፍ ነው። በተለይ ጥንድ ሆናችሁ ብትመጡ፣ በግሩፕ ብትመጡ፣ በቤተሰብ ብትመጡ ለልጆች የሚሆን ቦታ አለ። አሳያችኋለሁ እሱንም ዘና ፈታ ፏፈሽ ትሉበታላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እንቀጥል። እንደዚህ አይነት የሚያምር ደግሞ ኦልድ ቤት ታያላችሁ ማለት ነው። ግቢ ውስጥ በጣም ነው የሚያምረው። በጣም በቃል ከምገልጽላችሁ በላይ ነው። ኦልድ ቤት ነው። በጣም የሚያምር ስፓት ነው። በጣም የሚያምር ቦታ ነው። እንደምታዩት የድሮ ቤት ነው። አሰራሩ፣ ቀለም አቀባቡ እንዳለ ነው ያለው። ይሄ ራሱ ሙዚየም ነው። በቃ ራሱን የቻለ ማለት ነው። ከንቲባ ቢተወደድ ወልደ ጻዲቅ ጎሹ የአዲስ አበባ ከተማ የመጀመሪያ ከንቲባ በመሆን ከ1900 እስከ 1910 ዓመተ ምህረት ድረስ አገልግለዋል። ባገለገሉበት ዘመንም የተለያዩ ለከተማዋ ይበጃሉ፣ ይጠቅማሉ ያሉትን አዳዲስ ሀሳቦች በማምጣት አገራቸውን ሲያገለግሉ ነበረ። የዘመናዊ ከተማ ግንባታ የሚጠቅሙ ሀሳቦችን በማምጣት አስተዳደራዊ ማሻሻያዎችን በማድረግ ከዛም በተጨማሪ በኢትዮጵያ ጣሊያን ዘመቻ በ1895 እስከ 1896 በምስራቅ አካባቢ ግራኝ አዛዥ በመሆን በአድዋ ጦርነት ውስጥ ወሳኝ ሚና ተጫውተዋል። ራስ መኮንን ጋር ባላቸው ፖለቲካዊ ግጭት የተነሳ በ1910 ዓመተ ምህረት ስልጣናቸውን እንዳስረከቡ የግል ማህደራቸው ያሳያል። ይሄ ግቢ እንግዲህ በእሳቸው ስም የተሰየመ ፓርክ ነው። እንግዲህ ፋሚሊያን ዛሬ የምንገኘው ከንቲባ ቢተወደድ ወልደ ጻዲቅ መታሰቢያ መናፈሻ ላይ ነው። ያሳየኋችሁን ቪዲዮዎች እንደወደዳችሁ ተስፋ አደርጋለሁ። ቆንጆ የሚያማምሩ ነገሮች አሉ። ለምንድን ነው መናፈሻ ቦታ ላይ እየመጣችሁ ዘና ፈታ ማለት? በትንሽዬ ሳንቲም ቆንጆ ነገር አይታችሁ ትሄዳላችሁ። በትንሽዬ ሳንቲም ዘና ፈታ ብላችሁ አይምሯችሁን አድሳችሁ ሪፍሬሽ ሆናችሁ ከልጆቻችሁ ጋር ብትመጡ፣ ከፍቅረኞቻችሁ ጋር ብትመጡ፣ ከቤተሰቦቻችሁ ጋር ብትመጡ ቆንጆ የሚያማምር ቦታ ነው ማሳያችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።
ቀዝቃዛ አየር እየወሰዳችሁ ግቢው ላይ ዘና ፈታ ብትሉ በጣም ምርጥ ነው። የተሰራው መንገድ ራሱ እንዲህ ዚግዛግ ስለሆነ ማለት ነው ግቢው ውስጥ በጣም ረጅም የተጓዛችሁ ነው የሚመስላችሁ እና እንደ ሃይኪንግም በጣም ከፍታ ቦታ ላይ ስለሆነ ያለው እንደ ሃይኪንግም ይሆናል ማለት ነው። እዚህ ጋር ያለውባት ቦታ ራሱ ቪው በጣም ያምራል ማለት ነው። የተወሰኑ የከተማውን ክፍል እዚህ ጋር እንደምታዩት ማየት ይቻላል። ከንቲባ ቢተወደድ ወልደ ጻዲቅ መታሰቢያ መናፈሻ የሚገኘው ለቡ መድኃኔዓለም ቤተክርስቲያን አጠገብ ለቡ መድኃኔዓለም ቤተክርስቲያን ይሄው ከንቲባ ወልደ ጻዲቅ መናፈሻ ይሄው መታችሁ ዘና ፈታ በሉበት። ይመቻችሁ። እቺ ነገር እኔ ተመችታኛለች። ልጅ እያለን እንደ ጥሩምባ እንጠቀማት ነበር ማለት ነው። አሁን ብዙ ግቢ ላይ የለችም። እዚህ መኖሯን ይገርሙኛል። እንደውም ቆይ መቁረጥ ስለሚያስቀጣ ካልቆርጥ ላሳያችሁ። እቻችሁ እምቢ አለች። ቆይ እንዴ ልጅ ሆነን በረምብ ነበር እኮ የምናጫወት። ኧረ አሁን አድጋል ብላ ሸመጠጠች። ቅሌት በቁና የምር በጣም እናጫወት ነበር። እሰይ አሁን መታልኛለች። ልጆኖችን ያጮኸ የለም እንዴ እምቢ አላለኝም። ኧረ በስመ አብ በቃ የኮንዲሽን ጉዳይ ነው። ትንፋሽ የለም ማለት ነው። ምንድን ነው የተሳሳተው? ጋድ ኧረ ልጅ ሆነን የምንጫወትባት የሙዚቃ መሳሪያ አሁን እንዲህ ትበለን። እያለን ሙዚቃ አምሮታችንን እናወጣ ነበር። ሌላው እንግዲህ መናፈሻ ውስጥ የምታገኙት ነገር ምንድነው? ከልጆቻችሁ ጋር ስትመጡ ለልጆቻችሁ የሚሆን መዝናኛ ነው። እንደምትመለከቱት ቆንጆ ቆንጆ የሆኑ ሸርተቴዎች፣ ሽክርክሮሾች፣ ዥዋዥዌዎች አሉ። እኛ ሸርተቴ የምንጮተው የአፈር ክምር እየፈለግን እሱ ላይ ውሃ እያፈሰስን ቂጣችን እስኪላጥ ሱሪያችን መነጽር እስኪሰራ ነበር ሸርተቴ የምንጮተው። አሁን የተለያዩ ቦታዎች ላይ ሽክርክሮሾች፣ በተለያዩ መናፈሻዎች ላይ መጫወቻዎች አሉ። ልጆቻችሁን ይዛችሁ መታችሁ ዘና ፈታ ማለት ትችላላችሁ። እኛ እንግዲህ ልጅ ሆነን ዥዋዥዌ የምንጮተው ረጅም ዛፍ እንፈልግና ዛፉ ላይ ገመድ አስረን ከዛ ጎማ ነገር አድርገን ምናምን ነበር። እንግዲህ እንደዚህ አይነት ትውልድ ደግሞ ሲመጣ ዘና ፈታ ማለት ነው። እድለኞች ናቸው የምንለው የዚህ ትውልዶች በምክንያት ነው። የተለያዩ መናፈሻዎች አሉ። እነሱ ላይ የወሰዳችሁ ቤተሰቦች ዘና ፈታ አድርጓቸው። ልጅነታቸውን በአግባቡ ዘና ፈታ ፏፈሽ ብለው ልጅነታቸውን ይጨርሱ። ቀለል ቀለል ባስኬት ኳስ ይዛችሁ ትመጣላችሁ። እንግዲህ እንደኔ ሸፋፋ ባትሆኑ ዘና ፈታ እያላችሁ
2 እስኪ እሺ በልሽ Yes, sir. ከህፃናት ባለፈ ቦታው ለወጣቶች ይሆናል። ይሄን የመሰለ የባስኬት ቦታ አለ። ባስኬት የምትወዱ ወጣቶች፣ ወንድም ሴቶች መታችሁ ዘና ፈታ ማለት ትችላላችሁ። እኔ ቦታውን ወድጄዋለሁ። እኔም አልወደውም ቦታ፣ እኔ የማይመቸኝ ቦታ ለእናንተ አላቀርም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ቀጣይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የኖቲፊኬሽን በተኗን ኦን አድርጉ። ሐሳብ አስተያየት ካላችሁ ኮመንት ላይ ማድረግ ትችላላችሁ፣ እንቀበላለን። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻል።